ከ15 ዓመት በላይ ልምድ እንዳለን በመጀመሪያ እናሳውቃችሁ። እንግዲህ ላለፉት 15 ዓመታት የተለያዩ ሪዞርትና ሎጆችን ከተለያዩ ዓለም ሀገራት ለሚመጡ ቱሪስቶች እንዲሁም በሀገር ውስጥም ለሚገኙ ዜጎቻችን ስናስተዋውቅ ኖረናል። ለዚህም ስራ ይረዳን ዘንድ እንግዲህ በዋናነት ከላይ በቪዲዮ ላይ የምትመለከቱትን ኢትዮጵያን ሎጅ ኤንድ ሪዞርት የሚል አካውንት በመክፈት በተጨማሪም ደግሞ ኢትዮጵያን ዋይልድ ላይፍ በሚለው አካውንት የተለያዩ የሆቴልና የሪዞርት ስራዎችን ያለማቋረጥ ለህብረተሰቡ ስናደርስ ኖረናል። በዚህም መሰረት እንግዲህ በማንኛውም አጋጣሚ የሆቴልና የሪዞርት ባለቤት የሆናችሁ ከኛ ጋር አብሮ ለመስራትና ሎጅና ሪዞርታችሁን ማስተዋወቅ ለምትፈልጉ ከዛሬ ጀምሮ ከላይ በምስሉ ላይ በምትመለከቱ ስልክ ቁጥር በመደወል አንዴ ኮንታክት ካረጋችሁን በኋላ እኛ ደግሞ ስለ ሆቴላችሁ፣ ስለ ሎጃችሁ ወይም ደግሞ ስለ ሪዞርታችሁ ዲቴልስ ኢንፎርሜሽንን ማለትም የት አካባቢ እንደሚገኝ ስለምትሰጡት አገልግሎት፣ እናንተ ጋር ቢመጡ ስለሚያገኙት ጥቅም እንዲሁም በምንሰራበት የቱሪዝም ዘርፍ ወይም ደግሞ በኢትዮጵያን ዋይልድ ላይፍ ማለት ነው ሀገር ውስጥም ያሉትን ከውጭም የሚመጡትን ቱሪስቶች ሪኮመንድ በማድረግ ዘርፈ ብዙ ጥቅም እንደምታገኙ እያሳወቅን እንዳልኳችሁ አሁኑኑ በምትመለከቱት ስልክ ቁጥር በመደወል ዝርዝር መረጃ ማግኘት ትችላላችሁ። እናመሰግናለን። እኔ አልመላለሰው የዝንጀሮ መንገድ ቢከተሉት ገደል ዋሆዬ እሱ የጨምርበት አይ በበደል ላይ በደል ዋሆዬ ዝንጀሮ እንኳን ባቅሙ ከፈ ቪዶልታል